ሳሙኤል ሳሊሶ ይህንን መለያ ምት ከሳተው ነገሮቹ ለዚህ ጋር ያበቃሉ። እሱ ካስቆጠረው የመጨረሻው የሲዳማ ቡና መለያ ምት መቼ ይጠበቃል? ሳሙኤል ሳሊሶ ሲዳማ ቡና ላይ በሊጉ 30ኛው ሳምንት ላይ ብቸኛውን አሸናፊነት ጎል ለመድን አስቆጥሯል። ሳሙኤል ሳሊሶ አላዛር መርሜ ሲዳማ ቡና የ2018 ዓመተ ምህረት የኢትዮጵያ ዋንጫ የፍጻሜ ተፋላሚ ሆነ። አላዛር መርሜ ግብ ጠባቂው የጨዋታው ጀግና የመለያ ምቱ ልዩነት ፈጣሪ ሆኗል። የአለን ካይዋና የሳሙኤል ሳሊሶን መለያ ምት አዳነ። ሲዳማ ቡና 4-3 በሆነ ውጤት አሸንፎ የኢትዮጵያ ዋንጫ የፍጻሜ ተፋላሚ ሆነ። ዘንድሮ ለሁለቱ ዋንጫዎች የሚጫወተው ሲዳማ ቡና ሊጉን ከተከታዩ መቻል በ5 ነጥብ የሚመራው ሲዳማ ቡና በኢትዮጵያ ዋንጫም ፍጻሜ ላይ ለተከታታይ ሁለተኛ ዓመት ተገኘ። ኦሮሪ ሲዳማ አላዛር መርሜ አበበ ቢቂላ ስታዲየም ላይ ከተገኙ ደጋፊዎች ጋር የነበረው እያሳየ ያለው ድንቅ ስሜትና ተግባቦት ሐዘን በኢትዮጵያ መድን ተጫዋቾች በኩል ሁለት የተለያዩ ስሜቶች። እግር ኳስ ይህ ሌላኛው መልኩ ነው። አለን ካይዋን ነው የተመለከትነው ያለ ነው። አቡበከር ኑራ ደስተኛ አይደለም። ሲዳማ ቡና ከዳግም ማንሰራራት በኋላ የመጨረሻ ደቂቃ ላይ ከመመራት በኋላ ፍጹም ምት አስቆጥሮ በመለያ ምት 4-3 አሸንፎ የኢትዮጵያ ዋንጫ የፍጻሜ ተፋላሚ ሆኗል። ወልዋሎ አዲግራት ዩኒቨርሲቲ ከሲዳማ ቡና ሁለቱ የ2018 ዓመተ ምህረት የኢትዮጵያ ዋንጫ የፍጻሜ ተፋላሚ